ከመጸለያችን በፊት አንድ የእግዚአብሔር ቃል እናነባለን። ኢሳይያስ 53 ቁጥር 5 እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የድህነታችንም ተግሣጽ በእርሱ ላይ ነበር፣ በእርሱም ቁስል እኛ ተፈወስን ይላል። ስለዚህ በዚህ ኪዳን እንጸልያለን። ይህ ተስፋ ነበር። ነገር ግን ኢየሱስ ክርስቶስ በመገረፉ ምክንያት አጥንቶቹን እስከሚታይ ድረስ እስከሚቆጠር ድረስ ተገርፎልናል። ስለዚህ ይህ ኪዳን ተፈጽሟል። ኢየሱስንም በመስቀል ሁሉንም ኪዳኖችንም ከጨረሰ በኋላ ተስፋዎችንም ከጨረሰ በኋላ በታላቅ ጩኸት ይህ የድል ጩኸት ነው፣ ስለዚህ ተፈጸመ ብለዋል። ስለዚህ ኢየሱስ ክርስቶስ እነዚህ አስቀድመው የተጻፉትን የተስፋ ቃሎችንም ኢየሱስ ክርስቶስ በመገረፉ ቁስል ደም በማፍሰሱ በእንጨት ላይ በመሰቀሉ ፈጽሞታል። ስለዚህ ይህ የተፈጸመ ኪዳን ነው። ይኸው ኢሳይያስ ሲጽፈው እንኳን በእርሱ ቁስል እኛ ተፈወስን ብሎ ጽፎታል። ስለዚህ እኛ ደግሞ ቁስሉን አይተነዋል። ስለዚህ በዚያ ባየነው ቁስል ላይ ተፈውሰናል ብለን አብረን እናውጃለን። ተፈጽሟል ብለን አብረን እናውጃለን። ስለዚህ በሽታ በእኛ ዘንድ ስልጣን የለውም፣ ሕመም በእኛ ዘንድ ስልጣን የለውምና። ስለዚህ አንድ ሐኪም ሲመረምርህ ከመረመረህ በኋላ በሽታ የለህም ብሎ ሲለቅህ ያው የሚሰማን ነገር አለና፣ አሁን ደግሞ እግዚአብሔር አምላክ በዚህ ቁስል ወይ በክርስቶስ ኢየሱስ ተፈውሳችኋል፣ በእናንተ ዘንድ በሽታ አይሰራም መኖርም አይችልም ብሎናል። ስለዚህ በዚህ በተፈጸመው ሥራ አብረን ያው እናውጃለን፣ እንጸልያለን ማለት ነው። አሁን አብረን እንጸልይ። እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። በሰማያት ሆነ ስትጎበኘን እግዚአብሔር አምላክ ሆይ በበሽታ በእስራት በመርገምና በኃጢአት ተጠፍረን ነበር። እግዚአብሔር አምላካችን ሆይ ዲያብሎስንም ይገዛን ነበር። ስለራራህልን እግዚአብሔር አምላካችን ሆይ በአንድያ ልጅህንም ልትጎበኘን አምላካችን ሆይ በጎ ፈቃድ ሆኗልና እናመሰግንሃለን። ከዚህ ሁሉ መንከራ የምንወጣበትንም መውጫችንን በር ይሆን ዘንድ መንገድ ይሆነን ዘንድ እግዚአብሔር አምላክ ሆይ አንድያ ልጅህንም ኢየሱስ ክርስቶስንም ስለላክልን እናመሰግንሃለን። በእርሱ የሚያምን ሁሉ እግዚአብሔር አምላክ ሆይ አያፍርም ተብሎ እንደተጻፈ አምላካችን ሆይ በዚህ መስቀል በዚህ ቁስል አምነን ስለማናፈር እግዚአብሔር አምላካችን ሆይ እናመሰግንሃለን። አስቀድመህንም በነቢያትህንም እንደተናገርከው በእርሱ ቁስል እኛ ተፈወስን ተብሎ እንደተጻፈ እግዚአብሔር አምላካችን ሆይ በዚያ አጥንቶቹንም እስከሚታይ ድረስ በተገረፈው እግዚአብሔር አምላካችን ሆይ በተሰቃየው እግዚአብሔር አባታችን ሆይ መለኮታዊ ፈውስህንም በሰውነታችን ሁሉ ስለለቀቅልን እግዚአብሔር አምላካችን ሆይ እናመሰግንሃለን። ኢየሱስ ክርስቶስ ያንተ በጎ ፈቃድ ነውና እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ሁሉ ጊዜ እግዚአብሔር አምላካችን ሆይ አሜን ነህና አሜን እንልሃለን። አምላካችን ሆይ ኢየሱስ የእኛን ፈውስ በቁስል በኩል ፈጽመዋልና እናመሰግንሃለን። አጥንቶችህንም እስከሚታዩ ድረስ ተገርፈህልን እነሆ ፈውሳችንን ፈጽመዋልና እናመሰግንሃለን። ስለዚህ በአንተ በመገረፍ ቁስል እኔ ተፈውሻለሁ። ሕማም በእኔ ዘንድ መሰል የለውም፣ መብት የለውም። እንደ ባለስልጣን ሆኖ ሊገዛኝ ሊገድለኝ አይችልም። ምክንያቱም በአንተ ቁስል እኔ ተፈውሻለሁ። በመገረፍ ቁስል ተፈውሻለሁ። በመገረፍ ቁስል ተፈውሻለሁ።
ስለዚህ አመሰግንሃለሁ። ከዚህ ትኩስ ቁስል የተነሳ መንፈስ ቅዱስ ሆይ የፈውስ ኃይል በውስጣችን ስለሚሰራጭ አመሰግንሃለሁ። በሁላችን ላይ በታመሙት ላይ ሁሉም አምላካችን ሆይ መፍትሄ የለም በተባሉት አምላካችን ሆይ ከአሁን በኋላ ተስፋ ቁረጡ በተባሉት ሁሉም ላይ እግዚአብሔር አምላክ ሆይ አንድ ተስፋ አለ። እሱንም የተገረፈ እሱንም የተሰቀለ እግዚአብሔር አባት ሆይ እነሆ መንፈስ ቅዱስ ሆይ ይህንንም የተሰቀለው ይህንንም ቁስል እያከበርከው ስላለህ አመሰግንሃለሁ። እነሆ እርሱ ይመጣል እነሆም ያከብረኛል እንደሚል አምላካችን ሆይ ለከንቱ እንዳልተገረፈ በእያንዳንዳቸው ላይ እግዚአብሔር አምላክ ሆይ ለከንቱ እንዳልተገረፈ እያከበርከው ስላለህ መንፈስ ቅዱስ ሆይ አመሰግንሃለሁ። በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም አባት ሆይ ፈዋሽ ነኝ እግዚአብሔር አምላካችሁ እኔ ፈዋሻችሁ ነኝ እንዳልክ እግዚአብሔር አባት ሆይ ፈዋሽ የሆንከው አምላካችን ሆይ በዚህ ትኩስ ቁስል እግዚአብሔር አምላክ ሆይ ወደ ፈውስህ መንግስት እንገባለን። አምላካችን ሆይ ፈዋሾችንም መልአክ የላክ ስለሆንክ በእያንዳንዳችን ላይ እናመሰግንሃለን። አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም የፈውስ እጅህ በላያችን ላይ ስለሆነች እናመሰግንሃለን። አባት ሆይ የፈውስ እጅና በላያችን ላይ ስለሆነች እናመሰግንሃለን። በሽታዎችንም እየተነቀሉ ስለሆነ እናመሰግንሃለን። አባት ሆይ ይህንንም የምናስገድድ ሳይሆን አባት ሆይ አስቀድመህንም የገባህልን ኪዳን ነውና እግዚአብሔር አምላክ ሆይ በእርሱ ቁስል ፈውስ እንደምታደርግ አምላካችን ሆይ በጎ ፍቃድ ስለሆነ እናመሰግንሃለን። አባት ሆይ በታላቅ ኃይል ፈውስ እየተንቀሳቀሰ ስለሆነ እናመሰግንሃለን። የፈውስ መናፍስትህ የፈውስ መላእክትህ እየተንቀሳቀሱ ስለሆነ እናመሰግንሃለን። አባት ሆይ ሃሌሉያ ተባረክ አባታችን ሆይ ሃሌሉያ ሁል ጊዜ አሜን የሆንከው አምላካችን ሆይ በኢየሱስ ክርስቶስ ስም አሜን እንላለን። አባት ሆይ ሃሌሉያ በአንተ ዘንድ ጸጸት የለም። አባት ሆይ በአንተ ዘንድ ቁጭት የለምና እግዚአብሔር አምላካችን ሆይ እናመሰግንሃለን። በኢየሱስ ክርስቶስ ስም የበሽታ መናፍስቶችን ሁሉ ሃሌሉያ የነቀልክ ስለሆንክ እናመሰግንሃለን። አባት ሆይ መለኮታዊ ኃይልህንም በዚህ ቁስል እየተገለጠ ስለሆነ እናመሰግንሃለን። የመለኮታዊ ኃይልህ አባት ሆይ በዚህ ትኩስ የሆነውን ቁስል ትኩስ የሆነውን ደምህንም እየተገለጠ ስለሆነ እግዚአብሔር አባት ሆይ እናመሰግንሃለን። ታላቅ ጉብኝት ስለሆነ እግዚአብሔር አባት ሆይ እናመሰግንሃለን። ልጅህንም ኢየሱስ ክርስቶስንም በታላቅ በእያንዳንዳችንም ስላከበርከው እናመሰግንሃለን። እህቴ ሆይ አንቺ ተፈውሰሻል፣ ፈውስ ሆነልሻል። የእግዚአብሔርም ኃይል ወደ አንቺ መጥቷል። እግዚአብሔር አምላክ ሃሌሉያ። ወንድሜ ሆይ ወደ አንተ ደግሞ ታላቅ ጉብኝት ሆኗል። ታላቅ ጉብኝት ሆንልሃልና ሃሌሉያ። ክብር ምስጋና ይሁን፣ አምልኮ ይሁን። ይህ በተፈጸመው ሃሌሉያ በክርስቶስ ኢየሱስንም ሃሌሉያ ታላቅ መጎብኘት ስለሆነ እግዚአብሔር አባት እናመሰግነዋለን። አሜን አሜን።